ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የጋሻው አካዳሚ ቤተሰቦች፣ ዛሬ የማቀርብላችሁ የዝግጅታችን ርዕስ ሙሉ ኦርቶዶክሳዊነት በሚል አስደምጣችኋለሁ ማለት ነው። እስከ መጨረሻው እንድትከታተሉን እጠይቃለሁ ማለት ነው። ዛሬ እንግዲህ ሙሉ ኦርቶዶክሳዊነት በሚል ርዕስ መጥቻለሁ። እንግዲህ ሙሉ ኦርቶዶክሳዊነት ማለት ሰፊ ጽንሰ ሐሳብ ያለው ከመሆኑ የተነሳ በአጭር አረፍተ ነገር ለመግለጽ አስቸጋሪ እንደሆነ እናውቃለን። ይሁን እንጂ እንደዚህ ጽሑፍ አውደ ሃይማኖትን ከስነ ምግባር ጋር አስተባብሮ መያዝ በአርአያ ሥላሴ የተፈጠረ ሰው እግዚአብሔርን መስሎ የሚኖርበት አንዱን ጥሎ አንዱን አንጠልጥሎ እንደሚባለው ሳይሆን ይህን አልፈልግም እንደሚባለው ሳይሆን ምግባርን ከሃይማኖት ሃይማኖትን ከምግባር አስተባብረው መያዝ ማለት ነው እና ነጠላ ለብሶ ከሳምንት አንድ ቀን ወይም በክብረ በዓል ብቻ ቤተክርስቲያን ስለሄደ ክርስቲያን ነኝ የሚልበት ሳይሆን በሃይማኖት ጸንቶ እየጾመ እየጸለየ እየመጸወተ አስራት በኩራቱን እያወጣ ዕለት ዕለት ንስሐ እየገባ ሥጋውና ደሙን እየተቀበለ መኖር መቻል ማለት ነው። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አንዲት ጋራ ተራራ፣ ድንበር ወሰን፣ ቋንቋ፣ ዘርና ቀለም የማይገድባት ዓለም አቀፋዊት፣ ሐዋርያዊት፣ ጥንታዊት፣ ሰላማዊትና ርትዕት ናት። ኦርቶዶክሳዊት ተዋሕዶነት ከዓለም ፈጣሪና መጋቢ ከልዑል እግዚአብሔርና ካከበራቸው ቅዱሳን ጋር አሁን በረድኤት ኋላም በመንግሥተ ሰማያት በክብር መንግሥቱ አብሮ መኖር ማለት ነው። ይህች ቤተ ክርስቲያንም መሠረቷና ጉልላቷ አምላክ ወልድ አምላክ ፍጹም ሰው ፍጹም አምላክ የሆነው ንጽሕት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስማቸው አለባበሳችን ኦርቶዶክሳዊ ሆኖ ነገር ግን ከኦርቶዶክሳዊነት ውጭ በሆነ እሳቤ ብዙ ጉድለቶች አሉብን። እውነት ለመናገር አስቀዳሽ ግን የማንቆርብ፣ ሰራተኛ ግን አስራት የምንበላ፣ ጾመኛ ግን መርጦ ጿሚ፣ ጾመ ነቢያትን ጾመ ሐዋርያትን አውቀናቸው ያማንጾም፣ ባለትዳር ግን ዘማዊ፣ ሹመኛ ግን ሙሰኛ፣ የተማረ ሊቅ ግን ችግር ፈጣሪ፣ መንፈሳዊ ግን ለሆዳዳሪ፣ የቤተ ክርስቲያን አባል ግን ድርሻችንን ያልተወጣን፣ የአንድ ቤተ ክርስቲያን አባል ግን በብሔር በቋንቋ የተለያየን፣ እውነትም የያዘ ግን እውነት አልባ በጥቂቱ ክርስቲያን ሆነናል። አውቀዋት ከተሰጠቻቸው ከቅድስት ትእዛዝ ከሚመለሱ የጽድቅ መንገድን ባላወቋትም በተሻላቸው ነበርና ይላል። እውነት ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተቀመጠው እውነትን የያዘ ግን እውነት አልባ በጥቂት ክርስቲያን ሆነናል ከሚለው ጋር የሚሄድ ርዕስ ያነሳውላችሁ። አውቀዋት ከተሰጠቻቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋትም በተሻላቸው ነበርና የሚለው ሞልቶ ሰጥቶ እኛ ግን ያውም እያወቅን ወስነን አጉድለን መገኘታችን ለጉስቅልና እንደዳረገን የሚያሳይ ነው። ሁለተኛ ደግሞ በጉልህ የምናየው እውነትን በፍቅር መያዝ እንዴት ነው የሚለውን ማየት እንችላለን። ከዚህ ጋር የሚሄድ ክርስትና ፍቅር ነው። በወንጌልም በሐዋርያትም በምልክታትም የታዘዝነው ፍቅር እንዲኖረን ነው። እርስ በርሳቸው ፍቅር ቢኖራቸው ደቀ መዛሙርቱ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ምዕራፍ 13 ቁጥር 33 ላይ እንዲሁም በእናንተ ዘንድ ሁሉ በፍቅር ይሁን ብሎ ደግሞ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 እንዳለው እርስ በራሳችሁ ፍቅር እንዲኖረን ፍቅርም እና የፍቅር ባለቤትም እውነትም የእውነት ባለቤትም ወደ ሆነው የምንሄድ መሆን አለብን። እውነት አለኝ የሚል ሰው እውነትን ስለያዘ ብቻ አይድንም። የኦርቶዶክስ ልብ በአንድ ነገር እርግጠኛና ሙሉ ነን። ይኸውም ኦርቶዶክስ ተዋሕዶ ሃይማኖታችን ቀጥተኛ፣ ትክክለኛ፣ እውነተኛ የሆነ መሰረቱ ጉልላቱና ግድግዳው ከልዑል እግዚአብሔር እንደሆነ እናምናለን። ይህ እውነት ለእኛም ለሌሎችም የሚተርፈው ግን በግድ በትእዛዝ በልማድና ለራስ ፍላጎት በመመቻተት ሳይሆን እውነትን በፍቅር በመያዝ ነው። በጥቂቱ ክርስቲያን መሆንን የሚያስመኘን ከዓለምም ከክርስትና ቋጠሮ ስለምንፈልግ ነው። ያየነውና የሰማነውን እውነት አምነን እንደመቀበልና በፍቅር እንደመፈጸም በሁለት ሐሳብ እያነከስንና ማትረፍ መፈለጋችን ስለሆነ ይልቁንም ሚዛኑን አዛብተን ከእውነት ከፍቅር በላይ ከዓለም ለማትረፍ ስንተጋ ተጎጂ እንጂ ተጠቃሚ አንሆንም።
ቅዱስ ማቴዎስም በወንጌሉ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ይሄ ተጠያቂው መልእክቱን አስተላልፎልናል። በቀጣይ ደግሞ የምናየው አሁንም በጥቂቱ ክርስቲያን የመሆን ምኞት። እንግዲህ በብዙዎቻችን ዓለም ሙሉ የተያዘው በጥቂቱ ክርስቲያን የመሆን ምኞት ስላለው ነው። እውነት ለመናገር ከከተማ እስከ ገጠሩ ከታች እስከ ላይ ሙሉ በጥቂቱ ክርስቲያን የመሆን ምኞት አለብን። በመጽሐፍ ቅዱስ የሐዋርያትን የገድላቸውን መጽሐፍ የሆነ የሐዋርያት ሥራ ምዕራፍ 25 እና 26 ላይ የሐዋርያት ቅዱስ ጳውሎስም መያዝ፣ መከሰስ፣ በዚህ ሁሉ ውስጥ ደግሞ የእርሱ ጽናት ተጽፎ እናገኛለን። በምዕራፍ 25 ላይ የካህናቱ አለቆችና የአይሁድን ታላላቆች የጳውሎስን የፊልጶስን ከሰሱት። ቅዱስ ጳውሎስ ግን ፍጹም እንዳልበደለ አስረዳቸው። ወደ አውግጦስ ቄሳርም ይግባኝ ብያለሁ አላቸው። ፊስጦስም ከሳሾቹ በቆሙ ጊዜ እኔ ያሰብኩትን ክፉ ነገር ክስ ምንም አላመጡበትም፣ ነገር ግን ስለ ገዛ ሃይማኖታቸውና ጳውሎስ ሕያው ነው ስለሚለው ስለ ሞተው ኢየሱስ ስለተባለው ከእርሱ ጋር ይከራከሩ ነበር። ከሳሾቹ ይሙትልን እንዳሉት ለሞት የሚያበቃ ምንም ነገር አላገኘንበትም ነበር። ነገር ግን ወደ አውግስጦስ ቄሳር ለመላክ የሚጻፍ ነገር ስላጣሁበት ንጉሥ አግሪጳ አብዝተህ ትመረምረው ዘንድ አመጣሁት አለው። ከቄሳር በፊትም ንጉሥ አግሪጳ ሊመረምረው ወደደ። በሐዋርያት ሥራ ምዕራፍ 26 ቁጥር 1 ላይ አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ። ቅዱስ ጳውሎስ ስለ ራሱ ሕይወት ይሄውም እግዚአብሔር ያገለገለ መስሎት ክርስቲያኖችን ያሳድድ እንደነበረ፣ ስለ አይሁድ ከሳሽነት፣ ስለ ተስፋው ቃል፣ ስለ እግዚአብሔር ሙታንን ማስነሳት፣ እርሱን ከጥፋት የመለሰውና የመረጠው በመብረቅ መጥቶ ሕይወቱን የቀየረው ኢየሱስ ክርስቶስ እንደሆነ፣ የክርስቶስ መከራ እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰብክ እንዳለው ከተናገርኩበት በቀር አንድ ስንኳ የተናገርኩት የለም አለው። እንግዲህ ቅዱስ ጳውሎስ ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንደምታምናቸው አውቃለሁ አለው። አግሪጳም ጳውሎስን በጥቂቱ ክርስቲያን ልታደርግ ትወዳለህ አለው። ሰማችሁት? አግሪጳም ጳውሎስን በጥቂቱ ክርስቲያን ልታደርግ ትወዳለህ። ጳውሎስም በጥቂቱ ቢሆን ወይንም በብዙ አንተም ብቻ አይደለም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራቴ በቀር እንደኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለ። በሐዋርያት ሥራ ምዕራፍ 26 ቁጥር 27 እና 29። በዚህ የትምህርት ክፍል ሐዋርያው ቅዱስ ጳውሎስ በወንጌል አገልግሎቱ ጊዜ ስለተቀበለው መከራ፣ በመንገዱ ሁሉ ግን ክርስቶስን በመስበኩ እንደ ንጉሥ አግሪጳ ያሉትን ምንም እንኳን ከከሳሾች ከአይሁድ ወገን ቢሆንም ልባቸው ወደ ማመን ማዘንበሉን፣ ሆኖም ግን ያን ሁሉ ምስክርነት ሰምተው እንኳን ክርስትና የሚፈለገውን ጽናት ፈርተው በጥቂት ክርስቲያን መሆን እንደተመኙ፣ ቅዱስ ጳውሎስ ግን ከእስራቴ በቀር እንደኔ የሆኑ ዘንድ እጸልያለሁ ያለው በማለት እርሱ በጥቂት ሳይሆን በብዙ በሙሉ እምነት ክርስትናን እንደተቀበሉ ሊቀበሉ እንደሚገባቸው እንማራለን። ንጉሥ አግሪጳ በጥቂቱ ክርስቲያን እንደሆነ ይኑርና ይሞት ወይንም ወደ ልቦናው ተመልሶ ታርሞ ይሞት ታሪኩ አልተጻፈም። በጥቂቱ ክርስቲያን መሆን እንዴት ይገለጻል የሚለውን አሁን እንመጣበታለን። ዓለሙ ሁሉም ያለበትን ሁኔታ በጥቂቱ ክርስቲያን የመሆናችን ማሳያዎች ብዙ ቢሆንም ጎላ ጎላ ማየት ይቻላል። ማለት ጎላ ጎላ ያሉትን ማየት ይቻላል። ጸሎት ከእግዚአብሔር ጋር መገናኛ እንደሆነ እናምናለን። ቅድስት ቤተ ክርስቲያን 7 ጊዜ የጸሎት ጊዜያት እንዳሉ ያስተማራቸውን እናውቃለን። ነገር ግን ሲመችንና የሆነ ብርድ ሲለን ነገሮች ሲመቻቹልን እንቅልፍ መተውና ጊዜ መሻማት በሌለበት ሁኔታ ለመጸለይ እንሞክራለን። ጾም የነፍስን ቁስል ታድናለች፣ የሥጋን ፍላጎት ታስወግዳለች የሚለውን እናውቃለን። በመዝሙርም እንሰብከዋለን፣ ሁሌም እናዳምጠዋለን።
ለሁሉም ሰው እናስረዳለን። ነገር ግን ላለመጾም ምክንያት ከመደርደር አንስቶ ጾም ስለመብዛቱ ደፍረን እንናገራለን። ጾመ ነቢያትና ጾመ ሐዋርያት የሰኔ ጾም የሕግ አጽዋማት መሆናቸውን በተደጋጋሚ በየመድረኩ ተምረናቸዋል እኮ ሰምተናቸዋል። ነገር ግን ክርስትናን በጥቂቱ ለመኖር ስለወሰን አንጾማቸው። ሥጋ መሸጫ ልኳንዳ ቤቶች በጥቂት ክርስትና የሚኖር ሕዝብ ስላለ ያለመሳቀቅ ወራት ሁሉ ከፍተው ይሰራሉ። እውነት ነው። ሥጋ ቤቶች፣ ልኳንዳ ቤቶች በጥቂቱ ክርስቲያን መሆናችንን እኛንም ስለሚያውቁ ስለሚረዱ የሕግጋት አጽዋማትን ሙሉ እንደማንጾም እነሱም ስለሚረዱ በድፍረት ሙሉውን ወራትን ከፍተው ይሸጣሉ። ንስሐ ኃጢአትን እንደምታጥብ እናምናለን። ካህናት የእግዚአብሔር ዓይኖች መሆናቸውንም እናምናለን። ንስሐ የጥፋት ሪፖርት ሳይሆን በጸጸት በልዑል እግዚአብሔር ፊት የምንቆምበት እንደሆነም እናምናለን። ነገር ግን ንስሐ አባት የሌለን እንበዛለን። ቢኖረንም የማንጠቀምባቸው እንበዛለን። ብንጠቀምባቸው ለዝክርና ቤትን ጸበል ለማስረጨት ብቻ ይሆናል። ንስሐም ስንገባ ለማስመሰል እናደርገዋለን። ከንስሐ በኋላ ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ እንደሚገባ ተምረናል። ለመቁረብ ዕድሜ፣ ጾታ፣ የሥራ ጠባይ፣ የትዳር ሁኔታ እንደማያግድም ተምረናል። ነገር ግን ስለ ቅዱስ ቁርባን ለመማር ለመመካከር አንድ ደረጃ ለማደግም እቅድ ጭራሽ ፈጽሞ የለንም። አስራት ለእግዚአብሔር መስጠት፣ ለቤተ ክርስቲያን መስጠት የማይሻሻል የእግዚአብሔር ሕግ ለዚያውም ይህን ባለማድረጋችን በእርግማን እርጉሞች ናችሁ መባሉ እናውቃለን። መሰበኩን መነገሩን እናውቃለን። ነገር ግን ከገቢያችን 1/10ኛውን ስናሰራው በስቶ ስለሚታየን ላለማውጣት ወስነናል። ቤተ ክርስቲያን በየአውደ ምሕረቱ ገንዘብ ስትለምን ማየትና መስማት በእኛ ምክንያት እንደሆነ ማሰብ አልፈልግም። እንግዲህ ጀምሮ ነው ክርስትና ከራስ የሥጋ ፈቃድ ጀምሮ እስከ ከሃዲያን ማስፈራሪያና ማሳደድ እንዲሁም የስለትና የእሳት ጅራፍ ተፈትኖ የሚያልፍ ነው። ፈቃደ ሥጋችን ስለ ገንዘብ፣ ስለ ዝሙት፣ ስለ ዘርና ቋንቋ፣ ስለ መዝናናት እና ስለ መደሰት እየሰበከ ፈቃደ ነፍሳችንን ያስጨንቃታል። በዚህ የሥጋ ፈተና መሃል ያመነው የክርስቶስ ፍጹም የሰው ፍጹም አምላክነት ሲካድ፣ በዚህ የሥጋ ፈተና መሃል ያመነው የክርስቶስ ፍጹም ሰው ፍጹም አምላክነት ሲካድ፣ ዘላለማዊቷ ቤተ ክርስቲያን ስለ ድንግል ማርያም፣ ስለ ቅዱሳን በገድላትና በድርሳናት አብዝታ በመናገር ክርስቶስን ሸፍነዋለች። ስለዚህ ልትታደስ ይገባታል ሲባል ይህም በቤተ ክርስቲያን ውስጥ ሰርገው በገቡ ተላላኪዎች ሲብላላ ስናይ ዝም ብለናል። በገንዘብ ተሸንፈን፣ በዘርና በቋንቋ ታጠልፈን፣ በጥቂት ክርስትና ውሳኔ ታጥረን ዳር ቆመናል። ሰማዕታት ስለምን በሰይፍ መሞትን በእሳት መቃጠልን ተቀበሉ የሚለውን እናስበዋለን ብለን ማሰብ አልፈለግም። ይህን እንረሳዋለን። ዕብራውያን ምዕራፍ 11 ቁጥር 32 እስከ 40 ያለው ጥቂቶች ሲጨፈጨፉ፣ ጥቂቶቹ ሲፍጨረጨሩ ብዙሃን ጉዳዩን ለመረዳት እንኳን ፍላጎት ጭራሽ አያድርበትም። በጥቂቱ ክርስቲያን ለመሆን በልባችን በመወሰናችን ቤተ ክርስቲያን ሰው እያላት ሰው የሌላት መስላት እናያታለን። ነገሩ ግን እንዲህ መሆን አለበት። ምሉ ሰው አድርገን ብለን ልንጸልይ ይገባናል። ምሉ ሰው አድርገን በዮሐንስ ወንጌል ምዕራፍ 9 ላይ ጌታችን ኢየሱስ ክርስቶስ ዓይኑን ያበራለት የአንድ ዓይነ ስውር ታሪክ ተጽፏል። ከቁጥር 1 እስከ 7 ያለውን ታሪክ በአጭሩ ስንቃኘው ጌታችን ኢየሱስ ክርስቶስ ሲያልፍ በማኅፀን ጀምሮ ዓይን የሌለው ልጅ አቀረቡለት። ጌታ ሆይ ይህ ልጅ ዕውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይንስ ወላጆቹ ብለው ጠየቁት።
በዘመናቸው ለምጽና ደዌ የኃጢአት ምልክትም ነበርና ጌታም የእግዚአብሔር ኃይል በእርሱ ይገለጥ ዘንድ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም አላቸው። ምራቁም ወደ መሬት ተፍቶ ጭቃ አቦካና የዕውሩን ዓይኖች ቀባው። ሄድና በሰሊሆም መጠመቂያ ታጠብ አለው። ሄዶም ታጠበ፣ እያየም መጣ ይላል። ጌታም እንዳለው የእግዚአብሔርን ማዳን ሥራ ወዲያው ተገለጠች። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ የሥጋ ገንዘብ የሆነውን ምራቅ ከመለኮት ጋር ተዋህዶ በሰው ጥበብም ሊታከም የማይችለው ፍጹም ዓይን ያልነበረውን ሰው ዓይን እንዲኖረው አደረገ። ይህንን ድንቅ ሥራ ማየት፣ መስማት፣ መመስከር ምንኛ መታደል ነው። ከቁጥር 8 እስከ 18 ደግሞ ዓይኑ ስለ መብራቱ ለቀረበለት ጥያቄ የሰጣቸውን መልሶች እናገኛለን። በመጀመሪያ ጎረቤቶቹ ይህ ቀድሞ ሲለምን የምናየው አይደለምን አሉ። ግማሾቹም አይ ይመስላል እንጂ አይደለም እያሉ ተከራከሩ። ቀርበውም ጠየቁት። እርሱም አዎን ነኝ፣ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖችን ቀባና ወደ ሰሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። ጎረቤቶቹ የመለሰላቸው መልስ ባለመርካት ወይንም ጻሕፍት ፈሪሳውያን በመፍራት በደንብ ሊመረምሩት ብለው ወደ ፈሪሳውያን ወሰደው። ዓይኖቹ የተከፈቱበትን ቀን ሰንበት ነበረና ፈሪሳውያን ያንኑ ጥያቄ ጠየቁት። እርሱም ያንኑ ትክክለኛ መልስ መለሰላቸው። እውነትን በፍቅር ይዞ ጠብቆ ያንኑ በአግባብ መለሰላቸው፣ መሰከረላቸው። በሰንበት ስለፈወሰው ኃጢአተኛ ነው አይደለም፣ ኃጢአተኛ እንዴት እንዲህ ሊፈውስ ይችላል እያሉ በፈሪሳውያን መካከል መለያየትም ሆነ ይለናል። ዓይንህን ስለከፈተውስ ምን ትላለህ አሉት። ነቢይ ነው አላቸው። አይሁድ ግን የዚያን ያየውን ወላጆች እስከሚጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም ነበር። ከዚህ ላይ አንድ ትምህርት መማር ይገባናል ወዳጆች። የዚህ ሰው ጎረቤቶች ጠየቁ፣ ተመለሰላቸው። ግን ማመን መቀበል አልፈለጉም። ፈሪሳውያንም እንዲህ ማመን አልፈለጉም። እንዲመልስላቸው የፈለጉት የክርስቶስን አዳኝነት ስላልሆነ አልተቀበሉትም። ብዙዎች እንዲህ ነን፣ ጥያቄ እንጠይቃለን። ነገር ግን መልሱን ብናውቀውም ከምላሹ የምንፈልገው ለእኛ የሚመቸን መልስ ነው። ለዚህ ጥሩ ምሳሌ የምትሆነን አንዲት ሴት ታሪክ አለች። ሚስት ያለችውን ሰውዬ አፍቅሬዋለሁ፣ እየተቸገርኩም ነው፣ እባካችሁ ተይው ሳትሉ ምከሩኝ ብላ ለመንፈሳውያን የምክር ጥያቄ ያቀረበችው ሴት ነች። የጥያቄዋ መልስ እንኳንስ በመንፈሳውያን በማንም ምን ሊሆን እንደማይችል ታውቀዋለች እኮ። መልሱም ባለትዳር ስለሆነ ተይው ነው። እውነትን እያወቀች ግን መርጣ ማመንና መፈጸም ስለፈለገች ነው ተይው ሳትሉኝ ምከሩኝ ያለችው። እኛስ ስንት ተውት ሳትሉ ምከሩኝ ያልነው ነገር ይኖር ይሆን? እውነት የሆነውን ሰሙ፣ ግን የተገለጠላቸውን እውነት በፍቅር ይዘው ከማመን ከመፈጸም ይልቅ ያዋጣ መስሏቸው ሌላ ምስክር ፈለጉ። ዮሐንስ ምዕራፍ 9 ቁጥር 19 እስከ 22 ባለው ደግሞ የወላጆቹ ምላሽ እናያለን። ወላጆቹ ቀረው ጠየቋቸው። ወላጆቹም አዎ የኛ ልጅ ነው፣ ዕውርም ሆኖ ተወልዷል። ዳሩ ግን አሁን እንዴት እንዳየ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው። ዋናው ይሄ ነው። ጠይቁት፣ እርሱ ሙሉ ሰው ነው። እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዳወጡት አይሁድ ከዚያ በፊት ተስማምተው ነበርና የክርስቶስ ኢየሱስን አምላክነት፣ አዳኝነት፣ እውነተኛ ፈዋሽነት በማያምኑና በካዱ ፊት መመስከር ሙሉ ሰውነት ነው። ሕፃኑ ቅዱስ ቂርቆስ በአላውያን ነገሥታትና ባነደዱት እሳት ፊት ጸንቶ ሕፃንነቱን ሳያስፈራው እናቱንም በርች ብሎ ለምስክርነት ለሰማዕትነት
ያበቃው ገና በሕፃንነቱ በ3 ዓመት ዕድሜው ነውና ዓይነ ስውር ከሆነችው ልጃቸው ይልቅ በዕድሜም በሕይወትም ልምድም ወላጆቹ የተሻሉ ሙሉ ሰው ነበሩ ናቸው ተብሎ ነው የሚገመተው። እንግዲህ ነገር ግን እግዚአብሔር ባወቀው ያናግራል እንዲሉ እርሱ ከአይሁድ ምኵራብ መባረሩን ፈርተው የክርስቶስን አዳኝነት መመስከር አልቻሉምና የልጃቸው ሙሉ ሰውነት መሰከሩ። ንጉሥ አግሪጳ በጥቂቱ ክርስቲያን አድርገኝ ያለው እንዲህ ሙሉ ሰው ሆኖ ክርስትናን መመስከር ስላልቻለ ነው። ኦርቶዶክሳውያን በቁጥር ብዙ ነን፣ እግዚአብሔር ይመስገን። ነገር ግን በጥቂቱ ክርስቲያን መሆን ስላበዛን እንኳንስ አሁን ቤተ ክርስቲያን የምትጠብቀው አገልግሎት ልንሰጥ የግል ሕይወታችን ከአሕዛብ ያልተለየ አንዳንድም ጊዜም ከሰው ባህሪ የወረደ ሲሆንም እያየን እየሰማን ነው። እውነተኛይቱን ተዋህዶንም የያዝንበት መንገድ ሕግና ልማድ ሆኖብን በግድ አንድም እውነተኛ ናትና ልትነኳት አትችሉም በማለት ሌሎች በግል እንዲከተሉ እንፈልጋለን። አባቶች፣ ካህናት፣ ሊቃውንት፣ መምህራን፣ አገልጋዮች ወደ ሙሉ ኦርቶዶክሳዊነት እየተጉ ምዕመናንን በጥቂት ክርስቲያን እና እውነት በግድ የሚፈጸሙን የሚያስፈጽሙ ሆኖ ከመኖር ልማድና እስራት ሊወጡ ይገባቸዋል። በጥቂት ክርስቲያን ሆኖ መኖር ትክክለኛ እስኪመስል እንዲሁም ስለ ኦርቶዶክሳዊነት ተዋህዶ ቤተክርስቲያን ንጽሕና አጉልቶ የመናገር ኃላፊነት መወጣት ብቻ በቂ ተደርጎ ከሊቅ እስከ ደቂቅ ብዙዎቻችን የተጋሩት በመሆኑ በቀላሉ ላይላቀቅ ይችላል። ቀዳሚው እርምጃ ግን የወደቅንበትን ማወቅ፣ አሁን በሀገር በቤተ ክርስቲያን ላይ እየወረደ ያለውን የእሳት ዶፍ አንድም በእኛ ምክንያት እንደመጣ ማመን፣ አንድም ሳያጠፋን እንደማይቀር ማመን፣ ለትውልዳችንም ጥፋተኛ ጠንቅ እንደሆነ ማመን ይገባናል። ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከእኛ ከልጆቿ ድካም፣ አንድነት ማጣት፣ በልማድ ብቻ የመኖር ፈተና ጀምሮ በውስጥም በውጭም መከራዎች በዝተዋል። ብዙዎቻችን የምንሰጠው መፍትሄ ግን ከራሳችን የሚጀምር ሳይሆን ሌሎች እንዲህ ቢያደርጉ ማለት የተጫነው ነው። እውነተኛ በፍቅር ይዘን በሙሉ ኦርቶዶክሳዊነት መርህና ጉዞ ወስነን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ማደግን ስናምንና በራሳችን ላይ ወስነን ስንጀምር እንደ ሙሴ ሆነን ፈርዖንን ማሳፈር፣ እንደ ግብፅ የኮፕቲክ ኦርቶዶክስ ቤተክርስቲያን ሆነን በቤተክርስቲያንን ተጣብተው የነበሩትን በጽናታቸው ድል አድርገው እንዲሁም እንደ ኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን እናቶች የተሐድሶ ዘመቻ መቀልበስ እንችላለን። እኛ እውነትን በፍቅር እንያዝ፣ ጉዟችን ወደ ኦርቶዶክሳዊነት ይሆን እንጂ ሁሉን አሳክቶ ቤተክርስቲያናችን መሪና ተሰሚ እኛንም ከዓለም አርያና ፈጻሚያችንን ገነት መንግስተ ሰማያት ሊያደርግልን የታመነ አምላክ አለን። ቅድስት ድንግል ማርያም፣ ጻድቃን ሰማዕታትና ቅዱሳን በረድኤታቸው ሊደግፉን ቃል ኪዳናቸው የታመነ ነው። ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር። ሐመር ጥቅምት 2017 ዓመተ ምህረት የታተመ 31ኛ ዓመት ቁጥር 10 የታተመ ያስደምጣል።